ዛሬ እንግዲህ እንደዚህ በሀገራችን ልብስ አምሮብን ሀገራችንን ልናስተዋውቅ ነው። እንደምታውቁት ዛሬ ዓለም አቀፍ የምግብ ቀን። ስለዛ ቤቢ ከ12 ኢትዮጵያዊ ምግቦች አስመረጣትና የመረጠችውን አንድ ምግብ እንጋብዛታለን። በዛውም የውጭ ሀገር ኦዲየንስ ካለን የኢትዮጵያን ባህል ሊያውቁ ነው። ሰው ሌትስ ጎ ኢትዮጵያንስ ጋደራ። እናንተም መመለስ ትችላላችሁ። ዶሮ ወጥ ወይስ ቀይ ወጥ? ቀይ ወጥ ብላለች። ጎመን በስጋ ወይም ጥሬ ስጋ? ጎመን በስጋ። ክትፎ ወይስ ጥብስ? ጮክ እያልሽ። ሽሮ ወይስ ምስር? ጨጨብሳ ወይስ ፍርፍር? በየአይነት ወይስ ዱለት? ቀይ ወጥ ወይስ ጎመን በስጋ? ጥብስ ወይስ ሽሮ? ዱለት ወይስ ፍርፍር? ፍርፍር ወይስ ሽሮ? ሽሮ ወይስ ጎመን በስጋ? የዚህ ጨዋታ አሸናፊ ጎመን በስጋ ነው። ስለዚህ ጎመን በስጋ እናበላለን። በዚህ ሰዓት ያው ለመስራት የሚከብድ ምግብ ስለሆነ አዝዤ ነው። ፕሬዘንቴሽኑን አፉ በሉኝ። ሰው አሁን ጎመን በስጋ እንበላለን። ኢትዮጵያ ዓለም አቀፍ የምግብ ቀን ነው። ጓደኞቻችሁን ጋብዙ፣ ቤተሰቦቻችሁን ጋብዙ።